የስራ ቦታ ማስታወቂያ ማስታወቂያ ነው ሲቪዛ ሙሉ ማስታወቂያ ነው። እሺ ደውል ማለት ነው። እሺ ስለተነሰለለው ደውል ያሳውቃለሁ። እሺ ሲቪዛ አውይህ አስተስተኝ ኪስ ውስጥ እንደቆጠቀለ እንደጫረ ፎሲል በትክክል አትይዘው እንደዛ ሲል ጠቅለላት ይታለ የመጀመሪያ ስራው ነገረው። አይ ሲያደርጋት ለስለማት ምንም አልቀጠረ የሚያደርገኝ መጀመሪያ ከተና አስተካክለዋል። እሺ ደውልልሃለሁ። ሲቪዛ አለጫቸው ደውልልሃለሁ እና ትመጣለህ ከተናየ ስለሆነ አሁን ጨርሰናል። ምን ሰው ነው ሲቪዛ ተቀጥረህ ተሰጥተህ ነው ሰው ጋር ተመጣጣኝ ሄሎ አሜና ትላንትና ሲቪ አስገብተህ ሄዳሉ። አዎ ለኢንተርቪው ትፈልጋለና በጊዜ 2 ሰዓት በጊዜ ቶሎ ልትመጣ። እሺ ተዘጋጅተህ ነው ኢንተርቪው ስላለ። እሺ በቃ አሜን። እሺ ነው ማመሰግናለሁ። እሺ ሰላም ሰላም ቁጭ በል። ቆይ እሺ መጣሁ። ልጁ መጥቷል አስገብ እሺ ሰላም እንዴት አደረክ? ሰላም መሐመድ ነው አይደል? እና እንዴት ወደዚህ ቦታ ትመጣለህ? የመጣሁት ወደ ዘመዶቻችን መጣሁት ሪፖርት ላይ ቴስታ ማስታወቂያ ብቻ ነበር። ኦኬ እስኪ እና ስለ ራስህ ንገረኝ እስኪ። እኔ አዲስ አበባ ልጅ ያደግኩት የተማርኩትም አዲስ አበባ ዩኒቨርሲቲ ነው። የመጀመሪያ ዲግሪ በማኔጅመንት አለ፣ ማስተር ደግሞ ማርኬቲንግ ማኔጅመንት። እስኪ የትምህርት ማስረጃ ማየት እችላለሁ? ኦኬ ውጤት ነው ያለው። ሁሉንም ይሄ ያመጣው እና ለምን ነው የለቀቀው? ከበፊቱ መስሪያ ቤቶች ከበፊቱ መስሪያ ቤት የለቀቁበት ምክንያት ለመኖሪያ ቤት ስለሚሄድና እንዲሁም ራሴን ማሳደግ ስለፈለኩኝ በዚህ ምክንያት ለቀቅ እና የትራንስፖርት ችግር ስላለ ወደዚህ ወደ ድርጅት እንዲሁ ያስገድደኝ የስራ ያስፈልገኝ ስለ ራሷ ድክመት እና ጥንካሬ ምንድን ነው ታስባለህ? ጥንካሬ ነገሮችን ብዙ የሆኑ ታክሶችን ኮምፕሌክስ የሆኑ ታክሶችን ቀለል ባለ ነገር ኦርጋናይዝ ያደርጋል። ሰዓት አካባቢ ድክመቴ ደግሞ ሰዎችን ከመጠርጠር ያለ እሺ መሐመድ፣ አንድ የመጨረሻ መጠይቅ ጥያቄ አለ። ራስህን ከ5 ዓመት በኋላ የት ታየዋለህ? ከ5 ዓመት በኋላ የሚቀይረው የድርጅት ነው። ከፍ ወዳለ ቦታ አድርጌ የእርስዎን ቦታ ወይም ማኔጅመንት ቦታ ቢዝ ደስ እንደማሳካው 100% እርግጠኛ ነው። እሺ የሆነ ጊዜ ያሳካለን እያለ ግን በመጨረሻ የምጠይቃቸው ጥያቄዎች ካሉ አንተ
ደሞዙ 10,000 ብር ነው መነሻ ደሞዙ እና እንደ እድገት ታይቶ ይጨመራል ማለት ነው። እና የተለያዩ ጥቅማ ጥቅሞች አሉት። የጤና፣ የትራንስፖርት፣ የቤት ኪራይ እና ሌላም ጥቅማ ጥቅሞች አሉ። እሱ ስገባ ነው የምታየው። በድርጅቱ ስኬል መሰረት እንከፍላለን እና ዋናው ደግሞ የስራ ሰዓት አክብር ያመጣል። የት ቸርች ነው ስታገለግል ያየው? ግን እኔ አገልጋይ አይደለሁም፣ ስራዬ ኢንጂነር ነኝ። እኔ አላምንም። አንተን የሚመስል አገልጋይ አውቃለሁ። ለማንኛውም ዋናው በጌታ መሆኑ ነው። የት ቸርች ነው ግን የምታመልከው? እዚሁ ቃሊቲ ቸርች ነው። ጥሩ የጸሎት ህብረት ያለበት ቦታ ታውቃለህ? አውቃለሁ። አንድ ቀን አብረን ማምለክ እንችላለን። ደስ ይለኛል፣ በጣም ደስ ይለኛል። እጮኛለሽ? የለኝም። አንቺን የመሰለች ሴት እንዲህ ብቻዋን ተቀመጠች። የጌታን ጊዜ እየጠበቅኩኝ። አስተዋይ ልጅ ነሽ። የስ የጌታ ይበልጣል። የኔን ስትል የራስን ረሳ። ምን ላይ ነገር እንደ ሀገር አቀፍ ትምህርት ፖሊሲው ያለውን ነገር አይተን ነገር ካናዳ የምመለስበትን ቀን ግን አላውቅም። ምን አለባት ትሄድ? ሁሌም እዚህ ከጎኔ ባገኝ ደስ ይለኝ ነበር። እኔም ሁሌ አጠገቤ ብትሆኚ ደስ ይለኝ ነበር። አባዬ ግን እኔ እናንተ እንዲህ እንደምንገናኝ በቃ እንደሚያብድ ታውቃለህ። ስጋዬን ቦጫጭቀው ነበር ለምን የሚሰጡት። ግን ለማንነትን ነግረው አብራችሁ አሰሩ። ማንነቴን የምነግርበት ጊዜ አሁን ነው። ስራውን ግን አብረን እየሰራን ነው። የዚህን ተልእኮውን ጨርሰ ወደ ካናዳ ስትመለስ በተሰጠ የትምህርትና ጥናት እድል ተጠቅመ እንደ ብርቅዬው ልጃችን እንደ ኢንጂነር ዶክተር ቅጣውች ጣራ ስትነካ ብዙ ኢትዮጵያውያን ልጆች አንተ መሆን ሲመኙ በአንተ ምክንያት የብሔራዊ መዝሙራችን በዓለም ሙሉ ሲዘመር ባንዲራችን ከፍ ብሎ ሲውለበለብ የሀገራችንን ስም ሳይወዱ በግዳቸው 10 በየሚዲያው ሲጠሩ አስበዋል። ፎቶ ከዚህም ቀልቅ አቤት ያኔ ህዝቡ ላንተ ያለው ስሜት። አንቺስ ምን ይሰማሻል? የሺህ አይኖች ማረፊያ እንዳደረገ ሁሉ ሁሌም እንዲጠብቅ ለአምላኬ ጸሎቴን አቀርባለሁ። ከዛ ጓደኛዬ ስለሆንክ ስለማቀህ እኮራለሁ። እንደማቀህና ጓደኛዬ እንደሆንክ በኩራት ለሁሉም አወራለሁ። ያንን ቀን እንድናፍቀው አድርገሽ። ነገር ግን ከህዝብ መሀል ሳይሆን አጠገቤ እንድትሆን ነው የምፈልገው። ባለፈው ሪሰርች ምናምን ሰራለሁ ብዬሽ ነበር አይደል? እስኪ ወደ ደብረ ዘይት አካባቢ አድርገውና የሚሆነው ነገር አብረን እናያለን። ወደ ነገነ ከቸርች መልስ ይቻላል። እሺ እንግዲህ ባልመጥንሽም እኔ ኮንስትራክሽን ስራ ላይ ስለምውል አዋራ እንዳልሸትሽ። አረ ችግር የለም። አመሰግናለሁ። ቴንኪው። በበረከት ገንዳ ውስጥ ዘፈዝፍሻለሁ ያልከኝ በዚህ ሰው ይሆን?
ሰላም ነው። እንዴት ነህ? ሰላም ነው። ስራ ጀመርክ? ስራ እንዴት ነው? አሪፍ ነው። ጀመርክ? እየጀመረ ነው። ይሄ እንግዲህ እንደዚህ ነው የሚሰራው። ሰርተዋል። በዚህ ልምድም ስላለ ጎበዝ ናት። በርታ በርታ፣ እንሰራለን። አይዞሽ። Ethiopia in launching the country's very first satellite into space. The nation's Chinese-backed maiden satellite is called Idris-1 and marks a historic moment for the sub-Saharan African country as it seeks to develop its space science sector. Jerome Chala reports. Simply a once-in-a-lifetime historic moment for Ethiopians. The first ETRSS-1